በዚያች በአነስተኛ በተናገኝ ስፍራ ለእኔ ተወለደ ይገርመኛል በቤት እግዚአብሔር ቁጣ ውስጥ ነው ያሉት። የማያምን ሰው ሁሉ በእግዚአብሔር ፍርድ ውስጥ ነው ያለው። እኛስ አዲስ ፍጥረት ሆንን፣ ልጆች ሆንን። ቀንበር ኃጢአት የዚህ ዓለም ግሳንግስ ነገር ተገፈፈልንና የእግዚአብሔር ጽድቅ ሆነ። አሜን። አሁን አንተ የእግዚአብሔር ጽድቅ ነህ፣ አንቺ የእግዚአብሔር ጽድቅ ነሽ፣ እኔ የእግዚአብሔር ጽድቅ ነኝ። ስለዚህ በእግዚአብሔር ፊት ለመቆም የሚያስችሉ ዋስትና አለን። ከሳሽ የሌለብን በክርስቶስ ሥራ ከሳሻችን የወደቀልን ጻድቃን ነን። እግዚአብሔር የተባረከ ይሁን። ጸድቀናል። አራተኛው እኛ በክርስቶስ ማን ነን ስትሉ ቅዱሳን ነን። የሳንቲፊኬሽን የሚባለው ቅዱሳን ነን። ጸድቀናል፣ ግን ቅዱሳን ነን። ምን ማለት ነው? በዚህ ዓለም ስንኖር በክርስቶስ በማመናችን ጸድቀናል፣ ደግሞ ቅድስናውን ተካፍለናል፣ ግን ደግሞ እንቀደሳለን። አያችሁ፣ አንዳንድ ሰዎች ከዛኛው ትምህርት ጋር ሰሞኑ ካነሳሁት ሰው መንፈስ ነው፣ በስጋ ውስጥ ይኖራል፣ ነፍስ አለው። ስለዚህ አንተ መንፈስ ስለሆንክ ኃጢአት ርኩሰት ብታደርግ ከልካይ የለብህም ወይም ጠያቂ የለብህም የሚለው አስተምሮ መነሻው ሰውን መንፈስ በማድረግ ስጋንና ነፍስን እንደ ተራ ነገር መቁጠሩ ነው። በክርስቶስ ያለን ማንነት ግን ቅድስናን አይዘነጋም። እኔ ቅዱስ እንደሆን እናንተ ደግሞ ምን ሁኑ? ቅዱሳን። በኑሯችሁ ሁሉ ቅዱሳን ሁኑ። ስለዚህ ቅዱሳን ሆን ማለት ተቀድሰናል፣ እየተቀደስን ነው፣ ፍጹም እንቀደሳለን ማለት ነው። ኢኒሻል ሳንቲፊኬሽኑ ወይም የመጀመሪያው መቀደስ ክርስቶስ በሰራው በማመናችን ቅዱሳን ሆነ፣ ጸድቀናልም ተቀድሰናል። ሁለተኛው ስቴጅ ፕሮግሬሲቭ ሳንቲፊኬሽን የሚባለው እየተቀደስን እግዚአብሔርን እየመሰልን እግዚአብሔርን እያከበርን ለጽድቅ እየኖርን የእግዚአብሔርን እውነት እየታዘዝን እግዚአብሔርን እየፈራን ከእርሱ ጋር በመንፈስ እየተመላለስን የምንመላለስበት ሕይወት ቅድስና የሞላ ሕይወት ነው። አሜን። ከዚያ ፍጹም ደግሞ እናደርጋለን፣ እንቀደሳለን። አሁን ሁላችን ክርስቶስን ካመን በኋላ ተቀድሰናል፣ ግን እየተቀደስ ነው። ፕሮግሬሲቭ ላይ ነው ያለነው። በየዕለቱ እርሱን ደስ ለማሰኘት እየተቀደስ እንሄዳለን። ይህን ከየት አገኛችሁት ካላችሁ በክርስቶስ በመሆን ያገኘ ነው። የክርስቶስ ፍጡራን በመሆናችን አዲስ ፍጥረት በመሆናችን ያገኘነው የተካፈልን ሕይወት ነው መቀደስ። በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ይላል መጽሐፍ ሲናገር፣ በክርስቶስ ኢየሱስ ላሉት ምን ቅዱሳን። ስለዚህ ቅድስና በክርስቶስ በመሆን የሚገኝ ነው። አምስተኛው በክርስቶስ ማንን ስትሉ ከክርስቶስ ጋር በሞቱ በትንሣኤውና በሕይወቱ አንድ ይሆን። ከክርስቶስ ጋር በሞቱ በትንሣኤውና በሕይወቱ ምን ሆነናል? አንድ ነን። ሮሜ ምዕራፍ 6 ከ3-5 ያለው ማየት እንችላለን። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅ አታውቁምን? ከሞቱ ጋር አንድ ሆነናል ማለት ነው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበረናል። ስለዚህ ከሞቱ ጋር ተባብረናል፣ ከትንሣኤው ጋር እንተባበራለን። ለምን ስትሉ ለአዲስ ሕይወት፣ ለአዲስ ሕይወት ከክርስቶስ ጋር በሞቱ በትንሣኤውና በሕይወቱ የተካፈልን ሞተናል ስንል እኛ ለምን ሞተናል? ለኃጢአት ሞተናል። ከዚህ በኋላ ኃጢአት ላይ ገዛን፣ ከዚህ በኋላ ኃጢአት ላይ ሰለጥንብን፣ ለኃጢአት ሞተናል። በእኛ ላይ ጌታ ብቻ ሊሰለጥን ለኃጢአት የሞተ ማንነት አለ። ደግሞ ተስፋ እንዳለው ሰው በአዲስ ሕይወት ለመመላለስ ሞቱን በሚመስል ሞት እንደተባበርን በሕይወታችን ትንሣኤ አግኝተናል። የሥጋ ትንሣኤ ወደፊት የሚሆን ነው። የሕይወት ትንሣኤን ግን አግኝተናል። ሕይወትን ተካፍለናል ማለት ነው። አማኞች በክርስቶስ ለኃጢአት ሞተን ለአዲስ ሕይወት ትንሣኤና በውስጣችን ባለው ቀጣይ ሕይወት
መንፈሳዊ ተሳትፎ ለማድረግ ከክርስቶስ ጋር የተካፈልነን። ከክርስቶስ ጋር የሆነ ይህ አንድነት የተለወጠ ህይወትን ለመኖር አቅም ይሰጠናል። እግዚአብሔር የተባረከ ይሁን። ስለዚህ በክርስቶስ ማነን ስንል አዲስ ፍጥረት ነን። በክርስቶስ ማነን? ልጅ ነን፣ የእግዚአብሔር ልጆች። በክርስቶስ ማነን? ጻድቃን ነን፣ የእግዚአብሔር ጽድቅ ነን። በክርስቶስ ማነን? የተቀደሰ ማንነት ያለን ሰዎች ነን። በክርስቶስ ማነን? በሞቱ በህይወቱና በትንሣኤው የተካፈልን። እግዚአብሔር የተባረከ ይሁን። ወደ ሁለተኛው ሐሳብ ልሂድ። በክርስቶስ ማነን ስንል በክርስቶስ ያለንን ሀብት ወይም እኛ ያለን ነገር ምንድን? ልጅ በመሆናችን የእግዚአብሔር ቤተሰብ በመሆናችን ሁለተኛው ነገር በክርስቶስ ያለን ሀብት አለ። ይህ ሀብታችን ምንድን ነው? አማኝ ውጫዊ ሕይወትን ምንም የሌለው ቀላል መስሎ ቢታይም አማኝ በክርስቶስ ባገኘው መንፈሳዊነት ግን ባለጠጋ ነው። ምን አይነት ባለጠግነት አለኛ ውስጥ? በክርስቶስ ያገኘነው ባለጠግነት ምንድን ነው? የመጀመሪያው የኃጢአት ይቅርታ አግኝተናል። ይህ እኮ ባለጠግነት ነው። አንዳንድ ጊዜ በክርስቶስ ኢየሱስ በተሰራው ስራ ከኃጢአት ነፃ ስለሆነ የተሻረንና የተጣለልን ነገር ምን እንደሆነ አናውቅም። ታውቃላችሁ፣ ኃጢአት ገሃነም ያደርሳል። ከዘላለም እስከ ዘላለም የእግዚአብሔር ፍርድ ያገኘናል። በክርስቶስ በመሆናችን ግን ያገኘነው ነገር የኃጢአት ይቅርታ ነው። ኃጢአት አይቆጠርብንም። በኤፌሶን ምዕራፍ 1 ቁጥር 7 ላይ ሲናገር በውድ ልጁም እንደ ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን ይልና እርሱም የበደላችን ስርየት ነው። አሜን። አሁን በደል የሌለብን ኃጢአት የማይቆጠርብን ሰዎች ሆነናል። ቆላስይስ ደግሞ እንደዚህ ይለናል። ቆላስይስ ምዕራፍ 1 13 ላይ እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ብሎ እግዚአብሔር ቃል ይናገራል። ስለዚህ በክርስቶስ በመሆናችን በእኛ ውስጥ ያለው ምንድን ነው ካላችሁ የኃጢአት ይቅርታ ነው። ኃጢአት የማይቆጠርበት ሰው። አሜን አትሉ? አሜን። በክርስቶስ ደም እያንዳንዱ ኃጢአት ሙሉ በሙሉ ይቅር ተብሏል። አማኞች ከእንግዲህ ጥፋተኛ ወይም ኩነኔ ተሸካሚዎች አይደሉም። ምክንያቱም ክርስቶስ በሰራው ስራ በማመናቸው በክርስቶስ አዲስ ፍጥረት በመሆናቸው የኃጢአት ይቅርታ ያገኙ ናቸው። ይሄ በገንዘብ አይገኝም። ይሄ በብር አይገኝም፣ በዘር አይገኝም፣ በትምህርት አይገኝም። የኃጢአት ይቅርታ የሚገኘው በክርስቶስና በክርስቶስ ብቻ ነው። እግዚአብሔር የተባረከ ይሁን። እስኪ እጃችሁን አንሱ። እኔ በሉ የኃጢአት ይቅርታ ያገኘው የእግዚአብሔር ቤተሰብ ነኝ። እግዚአብሔር የተባረከ ይሁን። ሁለተኛው እኛ በክርስቶስ ምን አለን? ምን አለን ስሉ ሁለተኛው በውስጣችን የሚያድር መንፈስ ቅዱስ አለን። ሃሌሉያ! በጣም ደስ ይላል። ይህ መንፈስ የሚያድረው የኃጢአት ይቅርታ ባገኙ የክርስቶስ ቤተሰቦች ነው። በክርስቶስ ያገኘነው አንዱ ሀብት መንፈስ የሚያድርበት መቅደስ መሆን። መንፈስ ቅዱስ የሚያድረው እናንተ ይኸው መንፈስ ካላደረበት ሰው ወደደም ጠላም እርኩስ መንፈስ ያድርበታል ነው እኮ። የእግዚአብሔር መቅደስ ካልሆነ የእርኩስ መንፈስ ማደሪያ ነው። እኔና እናንተ የክርስቶስ በመሆናችን ያገኘነው ሀብት የመንፈስ ማደሪያ መሆን ነው። መጽሐፍ ሲናገር እንደዚህ ላይ ሮሜ ምዕራፍ 8:9 ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ቢኖር በመንፈስ እንጂ በስጋ አይደላችሁ። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ይኸው የእርሱ ወገን፣ እኛ የእርሱ ወገን በመሆናችን የክርስቶስ በመሆናችን የማን ማደሪያ ነን? የመንፈስ ማደሪያ። ያለዚያ እርኩስ መንፈስ ያድርባቸዋል፣ አጋንንት ያድርባቸዋል። የእግዚአብሔር ወገንም አይደለም። በክርስቶስ እኛ ያገኘነው ሀብቴ ነው። የመንፈስ ማደሪያዎች ነን። ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ምን የተባለው ለዚህ ነው።
አንዱ ባለጠግነታችን የመንፈስ ማደሪያዎች ነን። አይገርማችሁም? ትልቁ የእግዚአብሔር መንፈስ ሰማይና ምድርን የፈጠረው የእግዚአብሔር መንፈስ፣ የፍጥረት መገኛ የሆነው የእግዚአብሔር መንፈስ ማንንም ሳይንቅ በእናንተ ውስጥ የሚያድረው በክርስቶስ ነው። በክርስቶስ ካልሆነ አዳሪው ሌላ ነው ማለት ነው። ሶስተኛው ሀብታችን በክርስቶስ በመሆናችን በእኛ ውስጥ ያለው ሶስተኛ ሀብት መንፈሳዊ ስጦታዎች አሉ። ይህ ነው ሌላኛው ሀብታችን። መንፈሳዊ ስጦታዎች ተሰጥቶናል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 11 ያለውን ክፍል ሂዱና ይዩት። ነገር ግን መንፈስ ቅዱስ መግለጥን ለእያንዳንዱ ለጥቅም ይሰጠዋል። ዝቅልና ይህ ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ስለዚህ መንፈስ ቅዱስ ለእያንዳንዱ አማኝ ጸጋን ሰጥቷል። ከጸጋ የጎደለ አማኝ የለም። በዚህ ይህ ሀብታችን ነው። ይኸው እኔ እኮ ጸጋ ስለተቀበልኩ ነው እዚህ ላይ ቆሜ የማስተምረው። አረ እንዴ ደግሞ እናንተ ውስጥ ብዙ ጸጋ አለ። በእያንዳንዱ ውስጥ እግዚአብሔር ያስቀመጠው ጸጋ አለ። ልጅ ስንሆን በክርስቶስ ስንሆን የምናገኘው ሀብት መንፈሳዊ ስጦታዎችን ነው። መንፈስ ቅዱስ አማኞችን ለማገልገል ቤተ ክርስቲያንን ለመገንባትና ለማነጽ የእግዚአብሔርን ዓላማ ለመፈጸም የእግዚአብሔርን መንግሥት ለማስፋት ልዩ ልዩ ስጦታዎችን ለአማኞች ይሰጣል። አማኞች ውስጥ ጸጋ አለ። በክርስቶስ በመሆናችን ያገኘነው ሀብት ጸጋ ስጦታ ነው። እስኪ እኔ ጸጋ ላይ በሉ። እኔ ጸጋ ላይ በሉ። ሆነ እኔ ጸጋ ላይ በሉ። እናንተ ውስጥ ጸጋ አለ። ጠላት ከሚዋጋው ነገር አንተ እኮ ምንም ነህ ደግሞ ምንድን ነህና ነው። ሰዎችን ሊያቃላቸው ይሞክራል። አይ የምትነግሩት እኔ በክርስቶስ በመሆኔ ምን አለኝ? ጸጋ አለኝ። ጠማማ ትምህርቶችን የምንከላው ማንነታችን ስናውቅ ነው። አራተኛው በክርስቶስ ምን አይነት ሀብት አለን? እኛ በክርስቶስ እንሆን ያለን ሀብት ወደ እግዚአብሔር የመቅረብ ወይም የመድረስ ሃሌሉያ! ይህ ሀብት ነው። ይህ ማንም አያገኘውም። ይህ በክርስቶስ በመሆን ብቻ የሚገኝ ነው። ኤፌሶን ምዕራፍ 2:18 ላይ እንዲሁም ዕብራውያን ምዕራፍ 4:16 ማየት ይችላላችሁ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለናል። ወደ እግዚአብሔር የመድረስ ወደ እግዚአብሔር የመግባት ስልጣን አለን። ጳውሎስ ደግሞ እንደዚህ ያለ ኤፌሶን ላይ እንግዲህ ምሕረት እንደተቀበልን በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ አለን የዕብራውያን ጸሐፊ። ወገኖቼ ወደ ጸጋው ዙፋን መቅረብ የምንችልበት ማንነት ባለጠግነት እኛ ውስጥ አለ። በአቋራጭ አንሄድም ማለት ነው። መካከለኛ በሚያደርግ በማንም አንሄድም። እኔ ራሴ ሃሌሉያ፣ እኔ ራሴ ጌታን አገኘዋለሁ፣ ከጌታ ጋር እነጋገራለሁ፣ ጌታም ይሰማኛል። አንተ ራስህ አንቺ ራስሽ በክርስቶስ ያገኘሽው ሀብት ወደ እግዚአብሔር መግባት ነው። ወደ እግዚአብሔር መግባት ነው። ወደ ቅድስት መርቆ በከፈተልን በአዲስ በር በክርስቶስ ደም ተመርቆ በተከፈተው በር ወደ ቅድስተ ቅዱሳኑ የመዝለቅ መብት አለ። ይህ ሀብታችን ነው። ይህ ባለጠግነታችን ነው። ሌላኛው በክርስቶስ ያገኘነው ሀብት እያንዳንዱ ሰው ያገኘው ሀብት አለ። እርሱም በሰማያዊ ስፍራ ያለ መንፈሳዊ በረከት። ታውቃላችሁ መጽሐፍ ሲናገር በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ አምላክና አባት ይባረካል። ሰማይ በረከት ያጨቀው ነው። እግዚአብሔር ባለበት በረከት አለ፣ ጸጋ አለ፣ ሰላም አለ፣ ኃይል አለ፣ ጥበብ አለ። በሰማያዊ በረከት ሁሉ ተባርከናል። በምን? በክርስቶስ በመሆናችን። ወገኖቼ ሰማያዊ ስፍራ ያለ እያንዳንዱ መንፈሳዊ በረከት የሚያገኘን በክርስቶስ ነው። በክርስቶስ የሌለው ሰው ያልሆነ ሰው ጸጋ የለውም። በክርስቶስ ያልሆነ ሰው ሰላም የለውም። በክርስቶስ ያልሆነ ሰው ሰማያዊ ጥበብ የለውም። በክርስቶስ ያልሆነ ሰው የእግዚአብሔር ኃይል የለውም። እኔና እናንተ ግን
ከክርስቶስ የተነሳ በክርስቶስ በመሆናችን የተነሳ ያገኘነው አንደኛው ነገር ይሄ በረከት ነው። ደግሞ በክርስቶስ በመሆናችን ያለን ሀብት የእግዚአብሔር ተስፋዎች ሁሉ አለ። እኛ ተስፋ የሌለን ተራ ሰዎች አይደለም። ትዝ ይላችኋል ኢየሱስ ተስፋ እንደሌላቸው አይደል ያለው? ስለዚህ ተስፋ የሌላቸው ሰዎች አሉ ማለት ነው። እኔና እናንተ ግን ተስፋ አለን። ይህ ተስፋ ከየት መጣ ካላችሁ በክርስቶስ በመሆናችን ነው። ብሞት ወደ እግዚአብሔር መንግሥት እሄዳለሁ። ጌታ ተመልሶ ቢመጣ እነጠቃለሁ። ባንቀላፋ ትንሣኤ አለኝ፣ ርስት አለኝ። አንድ ቀን ጌታ መጥቶ ይወስደኛል። ይህ ተስፋችን ነው። ይሄ የተባረከ ተስፋ ከየት መጣ ካላችሁ በክርስቶስ በመሆናችን የተሰጠን እድል ፈንታ ነው። በዚያች በአነስተኛ በተናገኝ ስፍራ